ሰላም ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እንደተለመደው ዛሬም አዲስ ነገር ይዤላችሁ መጥቻለሁ። ቀለል ያለ የማሲንቆ አጨዋወት ስልት ነው። ሁለት ነገር ይዤላችሁ ቀርቤያለሁ። እሱ ምንድነው? ቶንና ተመሳሳይ ፖዚሽን ያላቸው ሜጀር ስኬሎች ናቸው። ተመሳሳይ ፖዚሽን ያላቸው ሜጀር ስኬሎችን እንዴት እንደሆነ አሳያችኋለሁ። ቶን ማለት ደግሞ ቶን ወሳኝ ነገር ነው። ለማሲንቆ ተጫዋች ወሳኝ ነገር ነው። ማንኛውም መሳሪያ ተጫዋች ቶኑ ቶኑ ሲጫወት በጣም ያምራል። ኪቦርድስም ሊሆን ይችላል፣ ሳክስፎን ተጫዋች ሊሆን ይችላል፣ ማሲንቆ ተጫዋች ሊሆን ይችላል እና እነሱ የሚጠቀሙበት አይነት ተች ነው። ተች በተዘዋዋሪ ተች። ለማሲንቆ ደግሞ በጣት ርግብግቢት የሚመጣ ነገር ነው ቶን ማለት። እነኚህን ነገሮች ይዤላችሁ ቀርብ ያለው። እስከዛው ቤተሰብ እየሆናችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ ለሌሎችም እንዲማሩበት እያጋራችሁ ጠብቁኝ። ወደ ትምህርት ልግባና እሺ፣ ተመሳሳይ ፖዚሽን ያላቸው ሜጀር ስኬሎችን መጀመሪያ ላሳያችሁ። ተመሳሳይ ፖዚሽን ያላቸው ሜጀር ስኬሎች ምናልባት ወረድ እንዳይሉ ቢያንስ እስከ ኤ ፍላት ከኤ ፍላት በታች ባትቃኙ ጥሩ ነው። አሁን እንደዚህ ሙሉውን ኦፕን ለምሳሌ ይሄን እንደዚህ አድርጌ ፈርስት ማድረግ ብፈልግ ይሄን ጭራውን ኦፕኑን ፈርስት ማድረግ ብፈልግ በእንደዚህ አይነት ፖዚሽን ሊቃኙ የሚችሉ ኤ ፍላት፣ ኤ ሻርፕ ወይም ቢ ፍላት ከዛ ቢ፣ ኤ ፍላት፣ ኤ፣ ቢ ፍላት እና ቢ አራት ነገሮች ተመሳሳይ ፖዚሽን ይኖራቸዋል። አንዳንዴ እስከ ጂም ሊቃኝ ይችላል። ጂ ሙሉን ጂም እንደዚሁ ልንቃኘው እንችላለን። ወረደብን ካላልን በስተቀር ልንቃኘው እንችላለን። ከጂ በታች ኤፍ ሻርፕን ብንቃኘው በጣም ይወርድብናል። ነገር ግን ኤፍ ሻርፕን በቀላሉ ደግሞ ሰከንዱን ቃኝተን ስለምናገኘው እነሱን ይወርድብናል፣ ያስጠላል ቶኑ ሲወርድ ደግሞ እና በፖዚሽን እነሱን ማግኘት እንችላለን። ከኤ ፍላት ወይ ከጂ ጂን ብንጨምረው ችግር የለውም። ጂን፣ ጂ ሻርፕን፣ ኤ ሻርፕን እና ቢ አምስቱን ሜጀሮች ግን በእንደዚህ አይነት ፖዚሽን እያጠበቅንና እያላላን ልንጫወት እንችላለን። ለምሳሌ አሁን ይሄ ወረደ፣ አወረድኩት፣ አላላሁት ይሄ ጂ ነው እንበል። በአጋጣሚ ቲዩነር ስላልያዝኩኝ በግምት ነው። ይሄ ጂ ነው ብንል ጂን በዚህ መልኩ ልንጫወት እንችላለን። ከጂ ደግሞ ምናልባት ኤ ፍላት ወይ ደግሞ ጂ ሻርፕን ደግሞ እዛው ላይ ጠበቅ በማድረግ እዛው ላይ ይሄን ፈርስት አድርገን ጭራውን ፈርስት አድርገን ሙሉውን ኦፕኑን ማለት ነው እንደዚህ ያደርገን እንጫወታለን። ከዛ ከኤ ፍላት ወይ ደግሞ ጂ ሻርፕ ቀጥሎ ኤ ነው ያለው። ኤን ደግሞ ልክ እንደዚህ ጠበቅ እያደረግን እናደርጋለን እስከ ቢ ድረስ እንደዚህ በማጥበቅ እስከ ቢ ድረስ ተመሳሳይ ፖዚሽኖችን በእንደዚህ አይነት መልኩ እንሰራለን። እነኚህ ኦፕን የሆኑትን ማለት ነው። በፖዚሽን ደግሞ አሁን ለምሳሌ ጂን ቃኝተን ሲን ማግኘት እንዳለብን ከዚህ በፊት አይተናል። ጂን ቃኝተን ሰከንዱን ኤፍን ማግኘት እንደምንችል አይተናል። እነሱን ደግሞ በፖዚሽን የምናገኛቸውን ተመሳሳይ ማረፊያ ያላቸው ወይ ደግሞ ተመሳሳይ ፖዚሽን ሜጀር ስኬሎችን ደግሞ በቀጣይ ያሳያችኋለሁ። ለዛሬ እነኚህን አሳይቻችኋለሁ። ጂን፣ ኤ ፍላትን፣ ኤን፣ ኤ ሻርፕን ወይም ቢ ፍላትን እና ቢን አምስቱ ሜጀሮች በእንደዚህ አይነት ነገር ብንጫወታቸው ያምራል ቶናቸው እያደረግን አሁንም ብናወርደው ምን ብንለው ይሄ የምንሰማው አሁን ጂ ነው ብላችሁ ጂ አይደለም። ለእኔ ለተመሳሳይነቱን ለመንገር ያክል ነው እንጂ ጂ አይደለም። እዚህ ጋር ቲዩነር ስላልያዝኩኝ ልክ ሉናር ሁን አላውቀውም። እያደረግን በእነኚህ ነገሮች ተመሳሳይ ፖዚሽን መጫወት እንችላለን ሳንቸገር ማለት ነው። ተመሳሳይ ነገሮች እነኚህ አምስቱን ነገሮች በእንደዚህ አይነት እያጠበቅን እያላለን ግን ከአጠገባችን ወይ ቲዩነር ሊኖር ይችላል። አለበለዚያ ደግሞ ኪቦርድ ካለ ኪቦርዲስቱ ራሱ ጂን ስጠኝ ብትሉት ጂን በሚሰጣችሁ ሰዓት ተመሳሳይ እዛ ጋር የሚነካላችሁን ድምፅ እዚህ ጋር በማጠቁ በማላላት ድምፁን በማግኘት በዚህ መልኩ እንጫወታለን ማለት ነው። ዛሬ ደግሞ ወሳኝ ያልኩት ሁለተኛው ነገር ቶን ነው። ቶን ብዙ ማሲንቆ ተጫዋቾች ማሲንቆ እስኪናገር ድረስ የሚመስል ነገር አድርገው ነው በጣም አሳምረው ነው የሚጫወቱትና እንደዛ ሊያደርጉበት የሚችሉት ነገር ቶን ነው። እጃቸው ተቻቸው ነው። ልምድ ሲኖር ደግሞ ሞር አሪፍ ነው፣ ያግዛል። እና ያ ተች ቶን ምንድነው? በእርግብግቢት ነው ልናመጣው የምንችለው። ለምሳሌ እዚህ ጋር
አውራ ጣቴ እዚህ ጋር እንደዚህ አርፎ ከሆነ ቀጣይ የምነካት ኪ ራሱ ላይ ቀጣይ የምነካት ኪ ይቺ ነች አይደለም? ይችን ማርገብገብ ነው። አያችሁ? ያምራል፣ ግን ቁጥብ መሆን አለበት። አሁን ቫይብሬት የምታደርጉት ነገር ቁጥብ፣ በፍጥነት ስትጫወቱ ያው ፈጠን ያለ ነገር ሆኖ ግን ቁጥብ የሚያምር ነገር መሆን አለበት። አያችሁ? አሁን ለኦፕኑ ሰከንዱ ሲይዝ ደግሞ በሰርዱ እንደዚህ ያርገበግባሉ። ከዛ በኋላ ደግሞ ፎርዝ አለ። ፎርዙን ታውት፣ ምክንያቱም አያምርም። በቀጣዩ ነው ያልኳችሁ። አሁን እዚህ ጋር እንደዚህ ካያስኩ እዚህ ቀጥሎ እቺን ነው የምንነካ። ከዛ በኋላ እቺ ስለምትወጣ እንደዚህ ነው የሚይዛቸው። እቺን በሚሳት እቺ ታርገበግብልኛለች። ከዛ በኋላ ይሄኛውን ቀለበት ጣቴን እንደዚህ በሚሳት በትንሽ ጣቴን እንደዚህ መምታት እችላለሁ። ያው እያያችሁ ነው። የማያስፈልግበት ነገር ሊኖር ይችላል። የተጋነነ ነገር መሆን የለበትም፣ መብዛት የለበትም። አሁን እያያችሁ ነው። አሁን እኔ እያርገበገብኩ ነው እያሳያችሁ ያለው። እኔ የምጫወተው ነገር ለእናንተ ላይጥም ይችላል፣ ላይመቻችሁ ይችላል። እኔም ገና እየለመድኩ ነኝ። ነገር ግን ያው በእንደዚህ አይነት ነገር እኔም ትንሽ የገባኝን ነገር ባጋራ መጥፎ አይሆንም ብዬ ነው። በእንደዚህ አይነት ነገር እናንተም ብትጫወቱ ሞር አሪፍ ይሆናል፣ ቅርብ ትሆናላችሁ በማለት ነው። አሁን እየነካልኛል። ቀጣዩ ነው። አያችሁ? አሁን ሌላ ሜጀር ላይ ነኝ። እንደዚህ ነበር ቅድም ይዤ የነበረው። ከዚህ ወደዚህ ገልብጬ ነው። አሁን እንደዚህ በሚጫወት ሰዓት ጣቴን እንደዚህ ቀጣዩን እያርገበገብኩ ምናምን ያመጣሁት ነገር ነው ይሄ። ይሄው በእንደዚህ አይነት ነገር በደንብ ፐርፌክት እስክንሆን ድረስ ደጋግመን እንደዚህ እየተለማመድን መስራት እንችላለን። በጣም ቀላል ነው። ምናልባት ግልጽ ያልሆነ ነገር ካለ ኮመንት ቦክሱ ላይ አስቀምጡልኝ፣ አስተካክላለሁ። ምናልባት ስናገር የማይገባችሁም ከሆነ ያረዳድ ችግር ወይ ደግሞ እኔ ማስረዳት ችግር ካለብኝ ንገሩኝ፣ ይስተካከላል። ቀላል ነው። ለእናንተ ግን በእንደዚህ አይነት መልኩ መስራት ብትችሉ አሪፍ ነው። ሁለት ነገር ነው ያሳየኋችሁ፣ ተመሳሳይ ሜጀር ስኬሎችንና ቶን። ተመሳሳይ ሜጀር ስኬል ስላችሁ ፖዚሽኑን ነው፣ ግን ተመሳሳይ ሜጀር የለም፣ ድምፁ ይለያያል። ተመሳሳይ ድምፅ ያለው ሜጀር ስኬል የለም፣ ይለያያል። ነገር ግን ተመሳሳይ ተመሳሳይ ማረፊያ ያላቸው ሜጀር ስኬሎችን አሳይቻችኋለሁ። ለማስታወስ ያክል ጂ ሻርፕ፣ ኤ ሻርፕ፣ ቢ። አሁን ሲንም በጣም አጥብቀው እንደዚህ የሚጫወቱ አሉ፣ ግን በጣም ጭራው ይቆረጣል። ድምፁም ቀጭን ይሆንና የሚያስጠላ ድምፅ ነው የሚያወጣው። እንደዛ ከምናደርግ ሲን በፖዚሽን ማግኘት እንችላለን። ባለፈው አይታችኋል። ፊቭዙን በመቃኘት ወይም ጂን በመቃኘት ሲን እንዴት እንዳተጫወትኩላችሁ ወይ ደግሞ እንዴት እንዳሰራውላችሁ አይታችኋል። በዛ መልኩ መጫወት እንጂ እስከ ሲ ድረስ ማጥበቅ ብዙም ያን ያክል ጥሩ ድምፅ አያወጣም። ከጂ በኋላ ደግሞ ብናወርደው ደግሞ ድምፁ በጣም ይላላል። አሁን ኤፍ ሻርፕ ለምሳሌ ከጂ ሊወርድ የሚችለው ኤፍ ሻርፕ ኤፍ ነው። ኤፍ ሻርፕን ብንቃኝ እንደዚህ አይነት ድምፅ ነው የሚያወጣው። ይሄ ድምፅ ነው ሊያወጣ የሚችለው። ይሄ ማለት ደግሞ በጣም ቤዝ ይሆንና አብሮን ከሚጫወቱ መሳሪያ ተጫዋቾች ጋር ቤዝ ጊታር ካለ እንዲሁም ሌሎች የድራም ኪክ እሱ ነገር ካለ ዶሚኔት ያደርግብናል። በጣም ቤዝ ይሆንና ዶሚኔት ያደርግብናል እና ከጂ በታች ባናወርደው ይመከራል። ኤፍ ሻርፕን ከሆነ ሰከንዱን ኤ ፍላትን ቃኝተነው ከሆነ ኤ ፍላትን ቃኝተን በእንደዚህ አይነት ፖዚሽን ባለፈው አሳይቻችኋለሁ ማግኘት ይቻላል። በእንደዚህ አይነት ፖዚሽን ማለት ነው። ይሄን ደግሞ ወደፊት አሳያችኋለሁ። አሁን ዛሬ ተመሳሳይ ኦፕኑን ቃኝተን እንደዚህ ኦፕን ጭራው ይሄ ማረፊያ እንዲሆንልን አድርገን የምንጫወታቸው ሜጀር ተመሳሳይ
ሜጀር ስኬሎች ተመሳሳይ ፖዚሽን ያላቸውን ነው ዛሬ ያሳየኋችሁ። በቀጣይ ደግሞ ሌላ በፖዚሽን እንደዚህ የምናገኛቸውን ሜጀር ስኬሎች ያሳያችኋለሁ። ለዛሬ ቢበቃን አሪፍ ነው። ቤተሰብ ያልሆናችሁ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ እንድትሆኑ እና ቻናሉን ደግሞ እንድታሳድጉት ለማለት ነው። ሰላም ሁኑልኝ። በያላችሁበት ሰላማችሁ ይብዛ። መልካም የትንሣኤ በዓል ይሁንላችሁ። አመሰግናለሁ።